በአረብ ሀገራት ለምትገኙ ብርቱ እህቶቼ ለአእምሮ ጤናችሁና ለጥንካሬያችሁ 5 ወርቃማ ምክሮች። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ የምናወራው ስለናንተ ነው። ስለ ብርቱዎቹ፣ ስለ ታጋዮቹና ጀግኖቹ። ቤተሰብን ለመርዳትና የተሻለ ህይወት ለመፍጠር ባህር ተሻግራችሁ በአረብ ሀገራት በቤት ውስጥ ስራ ለምትደክሙ እህቶቼ፣ ስራው ከባድ እንደሆነ ብቸኝነቱና ናፍቆቱ አንዳንዴ ከአቅም በላይ እንደሚሆን እናውቃለን። ዛሬ ግን ይህንን ሁሉ ተቋቁማችሁ የስነ ልቦና ጥንካሬ እንዲኖራችሁ የሚረዱ ነጥቦችን እናያለን። የተስፋ መቁረጥ ስሜት ሲሰማችሁ ከጅምሩ ከሀገር የወጣችሁበትን ዓላማ አስታውሱ። ያሰብሽውን ቤት ለመስራት፣ ቤተሰብ ለመርዳት ወይስ የራስሽን ስራ ለመጀመር? ይህን ዓላማሽን እንዳትዘነጊ ሁል ጊዜ የምታይበት ቦታ በወረቀት ጽፈሽ አስቀምጩ። ይህ ስራ የዘላለም አይደለም፣ ለተወሰነ ጊዜ የምታደርጊው ድልድይ መሆኑን ለራስሽ ንገሪው። ይህም ያልፋል የሚለውን ቃል የዘወትር መዝሙርሽ አድርጊው። ከአይምሮሽ ጋር ሰላም ለመፍጠርና ጤናማ ሆኖ ለመቆየት የብቸኝነት ስሜት መቆጣጠርና ራስሽን መንከባከብ ግድ ይልሻል። ብቸኝነት ሲሰማሽ ከቤተሰብ ጋር በቪዲዮ ደውለሽ ተጫወቺ። ነገር ግን ሁል ጊዜ የቤተሰብ ውስጥ ችግር የሚነግሩሽ ከሆነ ትንሽ ራቅ በይ። አንቺ እዛ ያለሽው እነሱ ለመርዳት እንጂ የሁሉንም ጭንቀት ተሸክመሽ ለመታመም አይደለም። በምትሰሪበት ቤት ውስጥ ጥግ ይዘሽ ለራስሽም 10 ደቂቃ ስጪ። ጸልይ። ከፈጣሪሽ ጋር ተገናኝ። የፈለግሽውን መዝሙር ወይም ሙዚቃ ስሚ። ከፈለግሽም ዝም ብለሽ ተንፍሺ። አእምሮሽ እረፍት ያስፈልገዋልና። አሰሪዎችሽ ቢቆጡሽ ወይም መጥፎ ቃል ቢናገሩሽ ጥፋቱ ያንቺ ማንነት ላይ ሳይሆን የነሱ ባህሪ ላይ መሆኑን ተረጂ። ስድባቸውን እንደ ማንነትሽ አትቀበዩ። እኔ ጎበዝ ነኝ፣ እኔ ጎበዝ ሰራተኛ ነኝ፣ ይህ የነሱ ችግር ነው ብለሽ ራስሽን አሳምኚ። በተቻለ መጠን በፈገግታና በታማኝነት ስራሽን ስሪ። ነገር ግን ጤናሽ ሲታወክ ወይም ከአቅም በላይ ሲሆን በግልጽ የመናገር ልምድ ይኖርሽ። የምትሰሪው ስራ ፍሬያማ እንዲሆን እነኚህን 2 ነገሮች አድርጊ። የምታገኘውን ገንዘብ በሙሉ ለቤተሰብ ብቻ አትላኪ። ለራስሽ የምትመለሽበትን ጥርቅም ያዥ። የገንዘብ አቅም ሲኖርሽ በራስ የመተማመን ስሜትሽ ይጨምራል። የወደፊት ፍርሃትሽም ይቀንሳል። ማህበራዊ ሚዲያ ስትጠቀሚ ጊዜሽን የሚያባክኑ ነገሮች ላይ ብቻ ሳይሆን ወደ ሀገርሽ ስትመለሺ የምትሰሪበትን የቢዝነስ እውቀት የሚሰጡ ቪዲዮዎችን እይ። እህቴ ሆይ አንቺ ደካማ አይደለሽም። አንቺ የቤተሰብሽ የጀርባ አጥንት ነሽ። ዛሬ የምታልፊው መከራ ነገ ለምታወሪው የድል ታሪክሽ ግብአት ነው። ራስሽን ጠብቂ፣ በርትተሽ ተመለሽ። ይህ ቪዲዮ ለአንቺ ከጠቀመሽ ለሌሎች እህቶችሽም እንዲደርስ ሼር አድርጊው። በኮሜንት ላይ ደግሞ የት ሀገር እንደምትገኙና የሁልጊዜ ብርታታችሁ ምን እንደሆነ ማን እንደሆነ ጻፉልን። ሰላም ለእናንተ ይሁን።